ለቤቴ የገዛሁት ሶፋና ጠረጴዛ እነዚህ ናቸው። እቺ ልጅ ምንድነች የምታክል ዕቃ ይዛ የምትቀባጥረው የምትሉ ሰዎች ደግሞ ላሳያችሁ። የምንጀምረው ከዚህ ጠረጴዛዬ ነው። እንዴት እንደወደድኳት። የራሷ ቦርሳ አላት እንደምታዩት፣ በቀላሉ ነው የሚሰካካው። ከቤት ውጪ ራሱ ለፒክኒክም ለካምፒንግም የተለያየ ቦታ በቀላሉ ይዞ ለመሄድ በጣም የሚመች ጠረጴዛ ነው። ሌላ ደግሞ ከዚህ ጠረጴዛ የወደድኩት ነገር ቁመቱ እንደ ፍላጎታችሁ ማስረዘምና ማሳጠር ትችላላችሁ። እዚህ ጋር የምታዩት ደግሞ ከሙያ ማርኬት ያዘዝኳት ካክተስ ናት። ዋናው ነገር ደግሞ የትዊቲ ስዕል እንዲሳልበት ነበር የፈለግኩት። በምፈልጉ ካራክተር እንደዚህ አርጋ ትሰራላችኋለች። የኔም በጣም የወደድኩት ራሱ የላኩላትን የትዊቲን ስዕል ነው የሳለችልኝ። አካውንቷን ደግሞ ከታች ታጋራግላችኋለሁ። እንዴት ነው ከቴብሌ ጋር ፐርፌክት ማች አይደል? ቀጣይ ደግሞ ሶፋዬን ነው ማሳያችሁ። ይሄ ሶፋ በአየር ነው የሚሞላው። መጀመሪያ ይሄንን ቀዳዳ እንደፍነዋለን። ከዛ ኦን ያረኩት መስሎኝ ዝም ብዬ እየጠበቅኩኝ ነበረ። ምን ሆኖ ነው ማይነፋው እንደዚህ ጊዜ ፈጃል እንዴ እያልን ነበር። ለካ ዲፍሌት ወደሚለው ነው ያበራሁት። ኢንፍሌት ወደሚለው ነበር ማድረግ የነበረብኝ። አላስተዋልኩትም ነበረ ጽሁፉን። በስትክክል ሳዞረው እንደዚህ በደንብ አድርጎ ተነፋ። እንዴት ነው ምቾት እንዳለ ያስታውቃል አይደል? ያው የምርም ግን እኔ ስቀመጥበት ተመችቶኛል። እኔም እህቴም እየተቀያየርን ስንሞክረው ነበረ። ሶፋው ከታች ፕላስቲክ ከላይ ደግሞ ከፋይ ነው። በዚህ ሶፋና ጠረጴዛ ቤቴ ፏ ብልጭ ብላለች።